ታሪኩ የሚጀምረው ኮነር በሚባል ወጣት ነው። በማለዳ ባህር ዳርቻ ላይ ስፖርት ሲሰራ የምናየው የጀንታላ ወጣት ትኩረቱ በድንገት ለመዋኘት ወደ ባህሩ በመጣች ሜርሊን በምትባል ሴት ይሳባል። ኮነር እሷን ባያ ቅጽበት ወዲያውኑ በውበቷ ይማረካል። እናም መቋቋም ያቅተውና ውስዋስ ውስጥ ይገባል። የፈጠነው ወደ እሷ መሄድና ጨዋታ ይጀምራሉ። ምንም እንኳን ሜርሊን በእድሜ ከሱ ብትበልጥም ውበቷ አሁንም በግልጽ ኮነርን አማሎታል። እሷም ቀደም ብላ ሸበላውን ወጣ ስላየችው ለኮነር ሞቅ ያለ ፈገግታ ሰጥቷለች። ወዲያውም ይግባቡና ጨዋታ ይጀምራሉ። እየተላመዱ ሲሄዱ ግን ኮነር በቤተ መጻሕፍት ውስጥ እንደሚሰራና ሁልጊዜ ለመሮጥ ወደ ባህር ዳርቻው እንደሚመጣ ያስረዳታል። ሜርሊን በበኩሏ ባለትዳር መሆኗንና የእንጀራ ልጅ እንዳላት ትነግሯለች። ኮነርም ከዚህ በፊት አይቷት እንደማያውቅ ሲነግራት ሜርሊን በቅርቡ ወደ አካባቢው እንደመጣች ትነግሯለች። እናም ከጥቂት ቆይታ በኋላ ሜርሊን ወደ ቤተሰቧ መመለስ እንዳለባት ትነግሯለች። በመጨረሻም ኮነር አይኑን ሳይነቅል ስትሄድ ይመለከታታል። ምክንያቱም ቀድሞውኑ ወደ እሷ ተስቧል። በሚቀጥለው ቀን ኮነር በቤተ መጻሕፍት ውስጥ ስራ ላይ ያለ ሜርሊን ትመጣለች። እናም ወዲያውኑ ያያታል። ኮነርም በድጋሚ በመገናኘታቸው ይገርማል። እናም በድጋሚ ማውራት ይጀምራሉ። ያኔ ነው ኮነር በሜርሊን ፊት ላይ የድብደባ ምልክት የሚያየው። እናም ምን እንደተፈጠረ ይጠይቃታል። ሜርሊንም ምልክቱን ለመደበቅ እየሞከረች ባለፈው ከሱ ጋር ስታወራ ስለቆየች ባለቤቷ እንደተቆጣ ትነግረዋለች። ይህንን ሲሰማ ኮነር ሜርሊን በባሏ እየተበደለች መሆኑን ይረዳል። እናም ስላቆያት ይቅርታ ይጠይቃታል። ሜርሊን ግን እንዲህ አይነት ነገር በትዳር ውስጥ ይከሰታል ብላው ቀለል አድርጋ ታልፈዋለች። ሜርሊንም ስለ ወንጀል የሚያወሩ መጽሐፍት ያሉበትን ክፍል እንዲያሳያት ኮነርን ጠይቋለች። ኮነር ወደ ክፍሉ ሲወስዳት ለእንደዚህ አይነት መጽሐፍት ያላትን ፍላጎት እያሾፈ ይጠይቃታል። መጽሐፉን ከመረጠች በኋላም ለመመዝገብ ከኮነር ጋር ትገናኛለች። እናም ለሰጠው አገልግሎት ገንዘብ ትሰጠዋለች። ገንዘቡን እጁ ላይ አስገድዳ ሰጥታው ስትሄድ ሜርሊን ስልክ ቁጥሯን በገንዘቡ ላይ እንደጻፈችበት ያያል። ያኔ ነው ኮነር ሜርሊን በእሱ ላይ ፍላጎት እንዳላት የተረዳው። በሚቀጥለው ቀን ኮነር ጆክ ከሚባል የሙከራ ጊዜ መኮንን ጋር ለመገናኘት ካፌ ይሄዳል። ጆክ ያስጠነቅቀዋል። አሁን ከእስር ቤት ብትወጣም በድጋሚ ጥፋት ውስጥ ብትገባ በዚህ ጊዜ ምህረት የለም ብሎ ያስጠነቅቀዋል። ኮነርም ቀደም ሲል የሆነው ነገር ሁሉ ሆን ተብሎ እንዳልነበርና ወደ እስር ቤት የመመለስ ፍላጎት እንደሌለው ለፖሊስ ኦፊሰሩ ያስረዳዋል። ከቀናት በኋላም ኮነር ለሜርሊን ደውሎ በድጋሚ ሊያያት እንደሚናፍቅ ይነግራታል። እሷም ተመሳሳይ ስሜት ቢኖራትም አሁን ከእንጀራ ልጇ ጋር መሆኗንና ባሏ እስኪመጣ እየጠበቁ እንደሆነ ትነግረዋለች። ስልኩ ሲዘጋ ኮነር ለጥቂት ጊዜ ባህር ዳርቻው ላይ ለመቆየት ይወስናል። ሆኖም አንድ ፖሊስ ወደ እርሱ ቀርቦ መናፈሻው ከመዘጋቱ በፊት ወደ ቤት እንዲሄድ ይነግረዋል። ምክንያቱም አሁንም ለፖሊሱ የኮነር ያልተለመደ ሁኔታ አጠራጣሪ ሆኖ ታይቶታል። በሚቀጥለው ቀን ኮነር ወደ ቤተ መጻሕፍት ሲመለስ ኪም የምትባል የሥራ ባልደረባውን ያሳየናል። ታዲያ ኪም በኮነር ላይ የፍቅር ፍላጎት እንዳላት በግልጽ ይታያል። እናም አብራው ለመሮጥ ትስማማለች። ነገር ግን እያወሩ ሳለ ሜርሊን ከእንጀራ ልጇ አስትሪድ ጋር ትመጣለች። ኮነር ወዲያውኑ ኪምን ትቶ ወደ ሜርሊን ሄድና እንዴት እንደሚረዳት ይጠይቃታል። አስትሪድ ለየት ያለ መጽሐፍ ስትጠይቅ ኮነር ወደ ታችኛው ወለል ያመራታል። አስትሪድም በመሃል ስልክ ተደውሎላት ትወጣለች። ስለዚህ ሜርሊን ኮነርን ተከትላ ወደ ታች ትወርዳለች። ኮነር የተፈለገው መጽሐፍ መደርደሪያዎች ውስጥ እየፈለገ ሳለ ሜርሊን በድንገት ቀርባ ከንፈሩን ትስሟለች። ኮነር ግን የሜርሊን የእንጀራ ልጅ የሆነችውን አስትሪድን እንዳታያቸው በመስጋት መጀመሪያ ያቅማማል። ሜርሊን ግን ለጊዜው ሰላም መሆናቸውን ታረጋግጥለታለች። ኮነር ይሸነፋል፣ ይሳሳማሉ። ይህም የግንኙነታቸው ጅማሩ ሆነ። ከጥቂት ቀናት በኋላ ባህር ዳርቻ ላይ ሁለቱም ይገናኛሉ። ሜርሊን ስለ ሕይወቷ ታጫውቷለች። ባሏ ሁልጊዜ በትንሽ ነገር ስለሚደበድባት በጭንቀት እንደምትኖር ተነግሯለች። ታዲያ ኮነር ወደ ፖሊስ እንዲሄዱ ሲመክራት ሜርሊን ባለቤት ሀብታምና ተሰሚነት ስላለው ይህ መንገድ አይሰራም ትሏለች። ባሏ ትኩረት እንደማይሰጣትና በስራ ጉዞ ስም ከሌሎች ሴቶች ጋር እንደሚሆን ታስረዳዋለች። ሜርሊንም በፍቅሩ መበደል ንዴት ውስጥ ይገባል። እሷም በተራዋ ስለ ታሪኩ ስትጠይቀው ከ2 ዓመት በፊት ሰክሮ በነበረበት ጊዜ ሰው ገፍቶ ያጦሰኛ ሰው ሞቶ ለ3 ዓመት ታስሮ እንደነበር ይነግራታል። ሜርሊን ስልኳን ዘግታ ለብዙ ቀናት ጠፋለች። ይህም ኮነርን ብቸኝነት እንዲሰማ ያደርገዋል። አንድ ጠዋት ላይ ሜርሊን ለኮነር ስልክ ትደውልለታለች። ሲገናኙም በባሏ ተጎድታ እንደነበር ያያል። ኮነር ይናደዳል። ሜርሊን ግን ከሱ ጋር መሆኗ ደስታ እንደሚስጣት ነግሮና ታባብለዋለች። ወደ ባሏ እርሻ ቤት ወስደው በሚስጥር አብሮ ጊዜን ያሳልፋሉ። ከሳምንታት በኋላም ኮነርና ቲም አብረው ሲሄዱ ሜርሊን አስትሪድና ፍቅረኛዋ ጃሬድን ያገኛቸዋል። ሜርሊን ኮነርን ከኪም ጋር ስታየው ትቀናለች። ከቀናት በኋላም ሜርሊን በፍርሃት ሆና ትደውልለታለች። ባሏ በድጋሚ እንደጎዳትም ይረዳል። እናም ኮነር በድጋሚ ይናደዳል።
ባለቤትሽ ባይኖር ኖሮ ነፃ ትሆኚ ነበር ይላታል። ሜርሊንም አዎ ባሌ ቢሞት ህይወት ይስተካከላል በማለት ትስማማለች። በሚቀጥለው ቀን ሜርሊን ባሏ ቤት ውስጥ ብቻውን በሚሆንበት ጊዜ ትነግሯለች። በቤት ውስጥም ካሜራ ወይም ማንቂያ አላርም እንደሌለ ታስረዳውና ነገር ግን ባሏ ሽጉጥ እንደሚይዝ ታስጠነቅቀዋለች። ኮነርም ሀብቱን ፈልገሽ ከሆነ ብሎ ይጠይቃታል። እሷ ግን ሀብቱ ለልጁ ነው የሚሆነው ትላለች። እኔ ነፃነቴንና አንተም ፍቅሬን የምፈልገው ብላ ልቡን ቀጥ ታደርገዋለች። ኮነር ይህን ትልቅ አደጋ ለመጋፈጥ ይወስናል። ነገር ግን ግንኙነታቸው በሚስጥር እንዲሆን ይስማማሉ። ኮነር አመሻሽ ላይ ወደ ቤት ሲገባ ጆክና ሌላ ፖሊስ ጠብቁታል። በአካባቢው ለተፈጸሙ ስርቆቶችም እንደጠረጠሩት ይነግሩታል። በዚያ ምሽት ኮነር እቅዱን ለመፈጸም ጭንብል አድርጎ ወደ ሜርሊን ቤት ይገባል። ነገር ግን በፕላናቸው መሰረት ባሏ ሪቻርድስን ሊያገኘው አልቻለም። ይልቁንስ ትራስ ስር ሽጉጡን ብቻ ያገኛል። ታዲያ ሰውየውን ማግኘት ያልቻለው ኮነር ሊወጣ ሲል ሪቻርድን ያገኘዋል። በመሃልም ትግል ይጀምራሉ። ሪቻርድ ሽጉጡን አንስቶ ኮነርን ሊገለው ሲል አንድ ሰው ከጀርባ ሪቻርድን ገሎ ይጥለዋል። ገዳዩ የአስትሬድ ፍቅረኛ ጃሬድ ነበር። ጃሬድም አስትሬድ ውድ ዕቃዎች እንዳሉ ስለነገረችኝ ለመስረቅ መጣው ሲል ይነግረዋል። ኮነር ሴቶቹ የተጠቀሙበት መሆኑን ይጠረጥራል። እናም ምስክር እንዳይኖር በማለት ጃሬድን እዛው ይገለዋል። በመቀጠልም ኮነር በጥፋተኝነት ስሜት ይዋጣል። ሜርሊን ስትደውልለት ሀብቱን ለመውረስ ተጠቅመሽብኛል ብሎ ይጮህባታል። እሷ ግን ትክዳለች። በሚቀጥለውም ቀን ፖሊሱ ጆክ ስለ ሪቻርድስ ሞት ይነግረዋል። ፖሊሱም ለስርቆቱ ጃሬድን ተጠያቂ እያደረገው ነው። ኮነርም በዚህ ሰዓት እፎይታ ተሰምቶት ወደ ቀድሞ ህይወቱ ይመለሳል። አንድ ቀን ሜርሊን በሚስጥር መልእክትን ትልክለታለች። ኮነርም ሊያገኛት ሲወጣ ግን ያላሰበው ዱብዳ ይገጥመዋል። ኮነር በፖሊስ ተከቧል። መርማሪ ጆክ የጣት አሻራን በሬሳ ላይ ተገኝቷል ይለዋል። ኮነር በነገሩ ተደናግጦ ለማምለጥ ወደ ባህር ዳርቻ ይሮጣል። ፖሊሶቹ ሲይዙት አንዲት ሴት ነች የጠቆመችን ይሉታል። ታዲያ ስርሳሩ የገባው ኮነር ሜርሊን እንደከዳችው ይረዳል። ኮነርም ዓለም ጨልማበት የመኖር ፍላጎቱን እዛው ያጣል። በዚያውም ቅጽበት ኮነር ተደውሎለት ስልኩን ለማንሳት ሲሞክር ፖሊሶች በጥይት ይገሉታል። ፊልሙም ሲያበቃ ሜርሊንና የእንጀራ ልጇ አስትሬድ በደስታ ሲኖሩ እናያለን። ትልቁ ሚስጥር እዚህ ጋር ነው። ሁለቱ ሴቶች በሚስጥር ፍቅረኛ አማቾች ነበሩ። ኮነርን እንደ መጠቀሚያ ያጠቀሙበት ሪቻርድስን ለማስወገድ ከጅምሩ ያቀዱ ሴራ ነበር። የዛሬ የፊልም ቅኝታችን ይህን ይመስል ነበር። ከተመቻችሁ ላይክ፣ ሐሳብ አስተያየቱን ኮሜንት ያድርጉልን። በድጋሚ መገናኘታችን ስለማይቀር ሰብስክራይብ ማድረጉን አይርሱ። ይመቻችሁ።